ሰላም ጤና ይስጥልን የአዲስ መረጃ ቻናል ቤተሰቦች እንዴት ቆያችሁ? የዕለቱን ሀገራዊና ዓለም አቀፋዊ ሰበር መረጃዎች እነሆ። በትግራይ ክልል የግዳጅ ወታደራዊ አፈሳው በክልሉ የጦር መሪዎች እንደሚመራ ታወቀ። ጀነራል ታደሰ ወረደ መታገታቸውና ያሉበት ቦታ ታወቀ። እስራኤል ከምድረ ገጽ መጥፋት አለባት፣ መነቀል አለባት እናም ይሆናል ሲሉ ሞጅታባ ካሜናይ ተናገሩ። አድማጮቻችን እስከ መጨረሻው ድረስ አብራችሁን ስትቆዩ እነዚህንና ሌሎችም ሰበር መረጃዎችን በትንታኔ የምትሰሙ ይሆናል። የዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ መልካም ቆይታ እንዲሆንላችሁ ተመኘው። በቀዳሚነት በትግራይ ክልል የግዳጅ ወታደራዊ አፈሳው በክልሉ የጦር መሪዎች እንደሚመራ ታወቀ። በትግራይ ባለፉት 2 ሳምንታት እየተፈጸመ ያለው የግዳጅ ወታደራዊ አፈሳ በዋናነት በክልሉ ጀነራሎች እንደሚመራ ታውቋል። ህወሓት የዚህ ድርጊት ተባባሪም ነውም ተብሏል። የሰብአዊ መብት ድርጅቱ ይህን የግዳጅ ወታደራዊ አፈሳ የጦር ወንጀል ሲል ፈርጆታል። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው ሀገር በቀል የሲቪል ድርጅት ለጀርመን ድምጽ በሰጠው ቃል በክልሉ መጠነ ሰፊ የግዳጅ አፈሳ እየተደረገ መሆኑን አረጋግጧል። ይህንን ድርጊት የሚፈጽሙት በክልሉ ያሉ የጦር መሪዎችና ህወሓት መሆናቸውን የገለጸው የመብት ድርጅቱ በጉዳዩ ላይ እያደረገ ያለውን የምርመራ ውጤት በቅርቡ ይፋ እንደሚያደርጉም ጠቁሟል። የመጣልን መረጃ አንደኛ ከዚህ በፊት የተመለሱ ታጣቂዎች፣ ሁለተኛ በቤተሰብ ደረጃ ወደ ትግሉ ያላስገባ የሚባል ነገር አለ፣ ሶስተኛ ወርቅ ማውጫ አካባቢዎች ወጣቶች ሰብሰብ ያሉባቸው አካባቢዎች ላይ አፈሳ እንዳለ፣ በኃይል ወደ ውትድርና ማስገባት እንዳለ የተለያዩ መረጃዎች መተውልናል ብለዋል። ዋነኛ ምክንያቱም ካለው የፖለቲካዊ ሁኔታ ጋር የሚገናኝ ነው ያለው ድርጅቱ በተለይ የፕሪቶሪያ ስምምነት ወደ መፍረስ ደረጃ መምጣት አንዱ ምክንያት መሆኑን ገልጸዋል። ሰውን አስገድደ ወደ ውትድርና ማስገባትና ህይወትን ማስከፈል በጣም ከፍተኛ የሆነ ዓለም አቀፍ የጦር ወንጀል ነው ሲሉም የድርጊቱን የጥፋት ደረጃ ጠቅሰዋል። ይህንን እያደረገ ያለውም የትግራይ ክልል ውስጥ ያለ ወታደራዊ ኃይል እንደሆነና ህወሓት ደግሞ የሚተባበር ነው ብለዋል። በተጨማሪም ከህወሓት ጋር በተያያዘ ህወሓት ባላማጣ ከተማ ቤት ለቤት ትጥቅ ማስፈታትና አፈሳ መጀመሩ ተነገረ። የህወሓት ሰራዊት አባላት ባላማጣ ከተማ በሌሊትም ጭምር የቤት ለቤት አፈሳ እያካሄደ መሆኑ ተሰምቷል። የጦር መሳሪያ ያላቸውን ሰዎችም ትጥቅ እየነጠቁ እያስፈቱ መሆኑ ታውቋል። በከተማዋ ከፍተኛ የጦርነት ስጋት ድባብ እያንዣበበ እንደሆነ ነዋሪዎች እየገለጹም ይገኛሉ። ትጥቅ ማስፈታቱ በዋናነት የቀድሞ የሰራዊቱ አባላት ሚሊሻዎችና ታዋቂ ግለሰቦች ላይ ያነጣጠረ ነው ተብሏል። ባላማጣ ከተማ ዙሪያ ባሉ አካባቢዎች የህወሓት ወታደሮች ወታደራዊ ስልጠና እያደረጉ እንደሚገኙም ተነግሯል ሲል ሪፖርተር ዘግቧል። በዩክሬን ጦርነት 500 ሺህ ገደማ የሩሲያ ወታደሮች መገደላቸውን የዩኬ ስለላ ተቋም አስታወቀ። ከዩናይትድ ኪንግደም የስለላ ተቋማት ትልቁ የሆነው GCHQ ሩሲያ በዩክሬን ላይ ሙሉ ወረራ ከከፈተችበት የአውሮፓውያኑ 2022 ወዲህ 500 ሺህ ገደማ ወታደሮቿ ተገድለውባታል ብሏል። የተቋሙ ዳይሬክተር አንኪስት በትለር ይህንን ቁጥር የገለጹት ለመጀመሪያ ጊዜ ባደረጉት ይፋዊ ንግግር ነው። በዚህ ንግግራቸው ዩናይትድ ኪንግደም ላይ ስለተደቀኑ ስጋቶችና ስጋቶቹን ለመጋፈጥ መወሰድ ስላለባቸው ብለው የሚያምኑባቸውን እርምጃዎች በተመለከተ ማብራሪያ ሰጥተዋል። የስለላ ኃላፊው ሩሲያ በመላው ዩናይትድ ኪንግደም የሚገኙ ወሳኝ መሰረተ ልማቶችን ያለማቋረጥ ኢላማ እያደረገች መሆኑን ገልጸው ብሪታንያ ከባድ ጊዜ ላይ እንደምትገኝ አስጠንቅቀዋል። በብሪታንያ ግዛት ውስጥ ለተፈጸሙ ተከታታይ የስለላ ሴራዎች እንዲሁም በቅርቡ በዩኬ እና በሌሎች የኔቶ ሀገራት ለተከፈተው በግልጽ ያልታወጀ ድብልቅ ጦርነት የሩሲያ መንግስትን ተጠያቂ አድርገዋል። ኪየቭ እና ሞስኮ አንዳቸው የሌላኛቸውን ወገን ላይ የደረሰውን የጉዳት መጠን በተመለከተ በተከታታይ ቁጥሮችን ሲገልጹ ቆይተዋል። በራሳቸው ወታደሮች ላይም የደረሱ ጉዳቶችን ግን ይፋ አላደረጉም። ይሁን እንጂ የካቲት ላይ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አገራቸው ከ2022 አንስቶ 55,000 ወታደሮችን እንዳጣች ተናግረዋል። የቢቢሲ የሩሲያኛ ቋንቋ አገልግሎት ሜዲያ ዞና ከተሰኘው ገለልተኛ የዜና ምንጭና ከበጎ ፈቃደኞች ቡድን ጋር በመሆን ከየካቲት 2022 ወዲህ ሩሲያ ላይ የደረሰውን የጉዳት መጠን ቆጥሯል። በተሰበሰበው ዝርዝር ላይ መሞታቸው በይፋዊ መረጃዎች፣ ጋዜጦች፣ መገናኛ ብዙሃን እንዲሁም በመቃብር ስፍራዎች አማካኝነት የተረጋገጡ ሰዎች ስምም ተዘግበዋል። ጀነራል ታደሰ ወረደ መታገታቸውና ያሉበት ሁኔታ ታወቀ።
አንድ ወር ለሚሆን ጊዜ ጀነራል ታደሰ ወረደ ከአደባባይ ጠፍተዋል። መታገታቸውንም ደግሞ የፈረንሳዩ ጋዜጣ ይፋ አድርጓል። ጀነራሉ ወደ አዲስ አበባ እንዳይጓዙና ከፌዴራል መንግስት ባለስልጣናት ጋር እንዳይገናኙ በሚል ነው የታገቱትም ተብሏል። ህወሓት ከአንድ ወር በፊት ደብረጽዮን ገብረ ሚካኤልን ፕሬዚደንት አድርጎ ጀነራል ታደሰ ላይ መፈንቅለ መንግስት ካከናወነ በኋላ ጀነራሉ ጠፍተው ከርመዋል። ከዚህ የመፈንቅለ መንግስት አስተዳደር በኋላ በአደባባይ ያልታዩት ጀነራል ታደሰ የጠፉ በሚልም ብዙ ሲጠየቅ ነበር። ለዚህ ጥያቄ መልስ የሚሆን መረጃ ዛሬ ይፋ ሆኗል። ታማኙ የፈረንሳይ ጋዜጣ አፍሪካን ኢንተለጀንስ ለጉዳዩ ሰማሁት ያለውን መረጃ ምንጮቹን ዋቢ አድርጎ ዘግቧል። ጀነራል ታደሰ ወረደ ከመቀሌ እንዳይወጡና እንዳይንቀሳቀሱ ታግተው እንደሚገኙም አረጋግጫለሁ ብሏል። ጀነራሉ ወደ አዲስ አበባ እንዳይጋዙ በዚያም ከፌዴራል ባለስልጣናት ጋር እንዳይገናኙ በሚል በህወሓት ቁጥጥር ስር ናቸው በማለት ዘግቧል። የአፍሪካን ኢንተለጀንስ ዘገባ እንደሚያመለክተው ይህ እገዳ የተጣለው በጀነራል ጻድቃን ገብረትንሳኤና ጌታቸው ረዳ አሰባሳቢነት ባለፈው ሳምንት በአዲስ አበባ ምክር ቤት መመስረቱን ተከትሎ ነው። የነ ጀነራል ጻድቃን የአዲስ አበባው ምክር ቤት ህወሓትን በአጭር ጊዜ አስወግዶ ክልሉን ለመቆጣጠር አቅዷል። ህወሓት ጀነራል ታደሰ ወደ አዲስ አበባ ኮብልለው ከአዲሱ ምክር ቤት ጋር እንዳይቀላቀሉ በሚል ነው ጀነራል ታደሰን የቁም እስረኛ ያደረጋቸው ብሏል ዘገባው። ጀነራሉ ብዙ ሚስጥር የሚያውቁና ህወሓት አደጋ ላይ ሊጥሉ የሚችሉ ሰው በመሆናቸው እንደሆነም ጋዜጣው አብራርቷል። ከአፍሪካን ኢንተለጀንስ መረጃ መረዳት እንደተቻለው ህወሓት ጀነራሉን ለማገት የወሰነው በሁለት አበይት ምክንያቶች ናቸው። አንደኛው ጀነራሉ የነጻድቃን ምክር ቤት እንዳይቀላቀሉ የሚል ሲሆን፣ ሁለተኛው ደግሞ ጀነራሉ እጅ ላይ በርካታ የህወሓት ሚስጥሮች በመኖራቸው ነው ተብሏል። በእርግጥ እስራኤል ከምድረ ገጽ መጥፋት አለባት፣ መነቀል አለባት እናም ይሆናል ሲሉ ሞጅታባ ካሜናይ ተናገሩ። የኢራን ጠቅላይ መሪ ሞጅታባ ካሜናይ እስራኤል በእርግጥ መነቀል አለባት እናም ይሆናል ሲሉ የሐጅና ኢድ አልአድሃ በዓል በማስመልከት መልእክት አስተላልፈዋል። የኢራን ታስኒም የዜና ወኪል እንደዘገበው እስራኤልን የዚህ ክልል አደገኛና ገዳይ ነቀርሳ ነች ሲሉ የሟቹ ጠቅላይ መሪ ልጅ ተናግረዋል። ኢራን የጽዮናውያንን አገዛዝ በሚያስደነግጥ ድብደባ አቅመቢስ አድርገዋለች ሲሉም አክለዋል። አድማጮቻችን ከዚህ ውዝግብ ከማያጣት እስራኤል ጋር በተያያዘ ዜና እስራኤል የደቡባዊ ሊባኖስ ነዋሪዎች አካባቢውን ለቀው እንዲወጡ አዘዘች። እስራኤል ረቡዕ ዕለት በደቡባዊ ጣይር ከተማ ድብደባዎችን ከፈጸመች በኋላ ወደ ሰማይ የሚጎን ጭስ ታይቷል። የእስራኤል ጦር በደቡባዊ ሊባኖስ የሚገኝን ግዙፍ ክፍል የግጭት ዞን የሚል ምድብ ውስጥ እንዳስገባው በመግለጽ ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝ ሰጥቷል። የእስራኤል መከላከያ ሰራዊት ነዋሪዎች ከድንበር 40 ኪሎ ሜትር ገደማ በዛህራኒ ወንዝ ሰሜን አቅጣጫ እንዲጓዙ ማሳስቧል። ጦሩ እጅግ ከባድ የሆነ የኃይል እርምጃ እንደሚወስድ ያስታወቀ ሲሆን ሄዝቦላ በተደጋጋሚ የተኩስ አቁሙን ጥሷል በሚልም ከሷል። የተኩስ አቁሙ ከታወጀ ከሚያዝያ መጀመሪያ ወዲህ 14 በመቶ የሚሆነውን የሊባኖስ ግዛት ከሚሸፍነው አካባቢ ነዋሪዎች ለቀው እንዲወጡ ሲጠየቅ ይህ የመጀመሪያው ነው። ረቡዕ ዕለት እስራኤል በደቡባዊ ጣይር ከተማ ድብደባዎችንም ፈጽማለች። እስራኤልን የተኩስ አቁም ስምምነቱን በመጣስ የሚከሰሰው ሄዝቦላ ተዋጊዎቹ ከእስራኤል ወታደሮች ጋር መጋጨታቸውን ተናግረዋል። የረቡዕ ጥቃት የመጣው ሄዝቦላ በሊባኖስ ግዛት በሚገኙ ወታደሮችና በሰሜናዊ እስራኤል ንጹሃን ላይ የድሮን ጥቃት መፈጸሙን ተከትሎ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የምድር ዘመቻቸውን እንደሚያስፋፉ ካስታወቁ በኋላ ነው። ባለፉት 24 ሰዓታት የእስራኤል ጦር 9 አካባቢውን ለቃችሁ ውጡ መመሪያዎችን አውጥቷል። ይህም በእስራኤል ሊባኖስ ድንበር ግዙፍ ግጭት ይቀሰቀሳል የሚል ስጋት የደቀነ ሲሆን በርካታ ሰዎችንም እንደሚያፈናቅል ተዘግቧል። በመጨረሻም መሐመድ ኦዴህ በአየር ጥቃት መገደላቸው ተነገረ። የእስራኤል መከላከያ ኃይል በጋዛ ከተማ ውስጥ በሚገኝ የመኖሪያ ህንፃ ላይ በወሰደው የታለመ የአየር ጥቃት የሐማስ ወታደራዊ ክንፍ የእዝ አልቃሳም ብርጌድ አዲስ መሪ የሆኑትን መሐመድ ኦዴን መግደሉን አስታውቋል። ጥቃቱ የተፈጸመው ግንቦት 18 ቀን 2018 ዓመተ ምህረት መሆኑ የተነገረ ሲሆን ኦዴህ የጦር ክንፉን መሪነት ከተረከቡ ገና 11 ቀናቸው ብቻ እንደነበር ተገልጿል። የእስራኤል መከላከያ ሚኒስትር እስራኤል ካትዝና ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋራ በሰጡት መግለጫ መሐመድ ኦዴህ መወገዳቸውን አረጋግጠዋል።
ሚኒስትሩ አዛዡን አስመልክተው ሲናገሩ በገሃነም ጥልቀት ውስጥ ካሉ አጋሮቻቸው ጋር እንዲገናኙ ተደርጓል ብለዋል። የእስራኤል የደህንነት መስሪያ ቤት እንደገለጸው ከሆነ መሐመድ ኦዴህ እንደ ኤሮፓያን አቆጣጠር በጥቅምት 7ቱ የ1221 ሰዎች ሕይወት በጠፋበት ጥቃት ወቅት የሐማስ የስለላ መሪ የነበሩና በጥቃቱ ዕቅድ ላይ ቀጥተኛ ተሳትፎ የነበራቸው ቁልፍ ሰው ናቸው። መሐመድ ኦዴህ ወደ ስልጣን የመጡት የቀድሞ መሪ ኢዝ አል-ሃዳድ ግንቦት 7 ቀን 2018 ዓ.ም በተመሳሳይ በእስራኤል የአየር ጥቃት መገደላቸውን ተከትሎ ነው። ሐማስ በበኩሉ እስካሁን ድረስ ስለ መሐመድ ኦዴህ መገደልም ሆነ ስለተሰነዘረው ጥቃት በይፋ የሰጠው ማረጋገጫም ሆነ ያስተባበለው ነገር የለም። የዚህ ከፍተኛ ወታደራዊ አመራር መገደል በጋዛው ግጭትና በሐማስ የእዝ መዋቅር ላይ ሊያስከትል የሚችለው ተጽዕኖ ከፍተኛ ሊሆን እንደሚችል ይገመታል። የተወደዳችሁ የቻናላችን አድማጮች ለዕለቱ ያስኳቸው ዓለም አቀፋዊና ሀገራዊ ሰበር መረጃዎችን በዚሁ አጠናቀቅኩ። የዩቲዩብ ቻናሌን አሁኑኑ ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩ ሰላም እንድትቆዩ ተመኘው።